የሀበሻ ጎመንና ጥቅል ጎመን አስገራሚ የጤና ጥቅሞች። የሀበሻ ጎመን ከሌሎች ጎመን ዘሮች ጋር ተመሳሳይ የሆኑና የተለዩ የጤና በረከቶች አሉ። በንጥረ ነገሮች የበለጸገ በመሆኑ በአመጋገብዎ ውስጥ ማካተት ብዙ ጥቅሞችን ያስገኛል። ከሚሰጣቸው ጥቅሞችም መካከል አንደኛ፣ በንጥረ ነገሮች እጅግ የበለጸገ ስለሆነ ለጤናችን ከፍተኛ ጥቅምን ይሰጠናል። የሀበሻ ጎመን በበርካታ ጠቃሚ ቫይታሚኖችና ማዕድናት የተሞላ ነው። እነዚህ ቫይታሚኖች ለጤናችን ከፍተኛ ጥቅሞችን ይሰጡናል። ለምሳሌ ቫይታሚን ኬ። ቫይታሚን ኬ ለደም መርጋትና ለአጥንት ጤንነት ወሳኝ ነው። ቫይታሚን ሲ በሽታ የመከላከል አቅምን በእጅጉ ይጨምራል። እንዲሁም ለቆዳ ጤንነትና ለኮላጅን ምርት አስፈላጊ ነው። ሌላው ቫይታሚን ኤ እና ቤታ ካሮቲን ነው። እነዚህ ቫይታሚኖች ለአይን ጤንነት፣ ለቆዳ ጤንነትና ለሰውነት የመከላከል አቅምን ይረዳል። ሌላው በውስጡ የሚይዘው ንጥረ ነገር ብረትና ካልሲየም ነው። በከፍተኛ መጠን ብረትና ካልሲየምን ይዟል። ካልሲየም ከወተት በተሻለ መልኩ በሰውነት በቀላሉ ሊዋጥ የሚችል ነው። ሌላው የሀበሻ ጎመን የሚሰጠን ጥቅም ሁለተኛው እብጠትንና በሽታን የመከላከል አቅምን ያጎለብታል። በጎመን ውስጥ የሚገኙት አንቲኦክሲዳንትስ የሆኑት ፍላቮኖይድስ፣ ፖሊፊኖልስ የተባሉ ውህዶች ብዙ የጤና ጥቅሞች አሏቸው። ከእነዚህም ውስጥ የጸረ ኦክሲዳንት ባህሪያትን ይዘዋል። በሰውነት ውስጥ ያሉ ጎጂ ፍሪ ራዲካል በመዋጋት የኦክሲዴሽን ጉዳት ይቀንሳል። ይህም የእርጅናን ሂደት ለማዘገየትና ስር የሰደዱ በሽታዎችን ለመከላከል ይረዳል። ሌላው ደግሞ የካንሰር መከላከል ነው። አንዳንድ ጥናቶች እንደሚያመለክቱት ጎመን በአፍላቶክሲን የሚመጣውን የጉበት ሴሎች ዲኤንኤ ጉዳት በመከላከል የካንሰር ተጋላጭነትን ሊቀንስ ይችላል። ሌላው ደግሞ የእብጠት ቅነሳ እብጠት በመቀነስ ለልብ ጤንነት ይረዳል። ሌላው የሀበሻ ጎመን የሚሰጠን የጤና ጥቅም ሶስተኛው ለምግብ መፈጨትና ክብደትን ለመቆጣጠር ይጠቅመናል። እነዚህ ደግሞ ፋይበር በውስጡ ስለያዘ በጎመን ውስጥ ያለው ከፍተኛ የፋይበር መጠን የአንጀት እንቅስቃሴን ያግዛል፣ የሆድ ድርቀትን ይከላከላል እና ጤናማ የምግብ መፈጨት ስርዓትን ይፈጥራል። የሀበሻ ጎመን በውስጡ የሚይዘው የኮሌስትሮል መጠን ነው። የኮሌስትሮል መጠን ፋይበሩ ኮሌስትሮል በደም ውስጥ እንዳይዋጥ በመከልከል ጤናማ የኮሌስትሮል መጠን ለመጠበቅ ይረዳል። ሌላው ደግሞ ክብደትን ለመቀነስ ነው። ጎመን ካሎሪው ዝቅተኛ እና ፋይበሩ ከፍተኛ በመሆኑ የሆድ መሙላትን ስሜት በመፍጠር ክብደትን ለመቆጣጠር በጣም ጥሩ አማራጭ ነው። አራተኛ የሀበሻ ጎመን የሚሰጠን የጤና ጥቅም የልብን ጤንነት ለመጠበቅ ይረዳል። አምስተኛው የሀበሻ ጎመን የሚሰጠን የጤና ጥቅም ለቆዳና ለፀጉር ጤንነት ይጠቅማል። የሀበሻ ጎመን በውስጡ ቫይታሚን ሲ እና ኤ ስለያዘ ቆዳችን እንዲያብረቀርቅና ጤናማ እንዲሆን ያደርጋሉ። ቫይታሚን ሲ ደግሞ ኮላጅንን በማምረት የቆዳ መሸብሸብን ለመቀነስ ይረዳል። ጥቅል ጎመን ለጤናማ ሰውነት። አሁን ሳይንቲስቶችና የሕክምና ዶክተሮች ለጤናችን የሚመክሩ ትልቅ ምክር አመጋገባችን ማስተካከል እንዳለብን ነው። በተለይ ደግሞ እንደ ስጋ እና ቅቤ ያሉ ቅባት ያለባቸውን ነገሮች ከመብላት ወይም ደግሞ እንደ ስኳርና ለስላሳ መጠጦች ያሉ በፋብሪካ የሚዘጋጁ ምርቶችን ከመጠቀም ይልቅ ተፈጥሯዊ የሆኑ አትክልቶችንና ፍራፍሬዎችን እንዲሁም ጥራጥሬዎችን ለምግብነት ማዘውተር እንዳለብን ይመክራሉ። ኢትዮጵያ ውስጥ በተመጣጣኝ ዋጋ እና በቀላሉ ልናገኘው ከምንችለው አትክልቶች መካከል አንዱ ጥቅል ጎመን ነው። ጥቅል ጎመን በጥሬው ወይም እንደ ሰላጣ ወይም በስሎ መብላት የሚችል ሲሆን ለጤናችን ብዙ ጥቅም ይሰጣል። ጥቅል ጎመን ለጤናችን ከሚሰጠው ጥቅም መካከል አንደኛ አጥንታችንን ያጠነክራል። ጥቅል ጎመን ውስጥ ካልሲየም፣ ማግኒዚየም እና ፖታሺየም የሚባሉ ንጥረ ነገሮች በብዛት ይገኛሉ። እነዚህ ንጥረ ነገሮች አጥንቶቻችንን እንዳያረጁ እና እንዳይደክሙ ያደርጋሉ። ሁለተኛ የአእምሮ ጤናን ይጠብቃል። ጥቅል ጎመን ውስጥ ቫይታሚን ኬ፣ አዮዲን እና አንቶካያኒስ የሚባሉ ንጥረ ነገሮችን ይዟል።
እነዚህ ንጥረ ነገሮች አእምሮአችንን በትክክል እንዲሰራ፣ ነርቮቻችን ስራቸውን በትክክል እንዲያከናውኑ እና ትኩረት እንዲኖረን ይረዱናል። በተጨማሪም አእምሮአችን ውስጥ ያሉት ነርቮችን ከጉዳት ይከላከላሉ። ስለዚህ እንደ አልዛይመርስ እና ፓርኪንሰንስ ያሉ የአእምሮ ችግሮች እንዳያጋጥሙን ይረዳል። ሶስተኛ ጥቅል ጎመን የሚሰጠን የጤና ጥቅም የአይን ሞራን ይከላከላል። ለአይናችን ጤና ከሚጠቅሙ አትክልቶች መካከል አንደኛው ጥቅል ጎመን ነው። ቤታ ካሮቲን የሚባለው ንጥረ ነገር በብዛት በጥቅል ጎመን ውስጥ ይገኛል። ይህ ንጥረ ነገር ከእድሜ መግፋት ጋር ተያይዞ የሚመጣውን የአይን ሞራ ይከላከላል። በተጨማሪም ጥሩ የአይን እይታ እንዲኖረን ያደርጋል። አራተኛ የልባችንን ጤና ይጠብቃል። ጥቅል ጎመን የልብ ችግር የሚያስከትለውን ኮሌስትሮል ከሰውነታችን ውስጥ እንዲቀንስ ያደርገዋል። እንዲሁም የደም ግፊታችንን በማስተካከል ልባችን ላይ የሚደርሰውን ጫና ይቀንሳል። አምስተኛ ሰውነታችንን ያጸዳል። ጥቅል ጎመን ቫይታሚን ሲ እና ሰልፈር የተባሉ ንጥረ ነገሮች አሉት። በዚህም ምክንያት ደማችንን ያጸዳል፣ እንዲሁም ጎጂ የሆኑ ንጥረ ነገሮችን ከደማችን ውስጥ ያስወግዳል። የሰውነታችንን በሽታ የመከላከል አቅም ያሳድጋል። በተጨማሪም የቆዳ በሽታዎች፣ እሪህና የሰውነት መገጣጠሚያ ላይ የሚያጋጥሙ በሽታዎችን ይከላከላል። ስድስተኛ ጥቅል ጎመን የሚሰጠን የጤና ጥቅም ካንሰርን ይከላከላል። እንደ ጥቅል ጎመን ያሉ ሰልፎራፌን ያለባቸው አትክልቶች በካንሰር የመያዝ ዕድላችንን ይቀንሱታል። ባለፉት 30 ዓመታት የተደረጉ የተለያዩ ጥናቶች እንደሚያሳዩን እነዚህ አትክልቶች እንደ ቆዳ እና ጣፊያ ካንሰር የመሳሰሉት የካንሰር አይነቶችን እንዳይይዙን ይከላከላሉ።